ግን እኮ እውነተኛ ጓደኝነት በችግር የማይገታ በማግኘት ያልተጀመረ በማጣት የማይቀየር በጥቅም ላይ ያልተመሰረተ በፍቅር የጸና የሰብአዊነት ጥምረት ነው። ማን ነው ደግሞ ይሄ ሊስትሮ ጠራጊ የጠራው? ደግሞ ምን ለብሶ ነው የመጣው? ጓደኞቼ እንዴት ናችሁ? እንኳን ተወለድሽ። እዚህ እንደሆናችሁ ሰው ጠይቄ ነው የመጣሁት። ደግሞ ምን ለብሰ ነው የመጣው? ከስራ እንደወጣሁ ነው የመጣሁት በዚሁ መለሳለሁ ብዬ። ግን የት እንደምናከብር ታውቃለህ አይደል? አዎ። ግን ስንት ብር ይዛል? 200 ብር ይዣለሁ። በከረሜላ ልታከብርልኝ ነው? ለዛሬ 200 ብር ብቻ ነው ያዝኩት። ደግሞ ከዚህ በፊት እኔ አልነበር እንደ ማከብርልሽ? እሱ ድሮ ነው። ተውት በቃ እንሂድ። ሁሌ እንደሚታነቅ ሰው በባዶ ኪሱ ነው የሚመጣው። ግን እኮ እውነተኛ ጓደኝነት በችግር የማይገታ በማግኘት ያልተጀመረ በማጣት የማይቀየር በጥቅም ላይ ያልተመሰረተ በፍቅር የጸና የሰብአዊነት ጥምረት ነው። እባክህ ፍልስፍና አንተ። ለማንኛውም ምን እንደምትሉኝ ለመስማት ነበር። ያን ያህል ብር አጥቼ እንኳን አይደለም። ቃል የገባሁልሽንም ስጦታ ይዤልሽ መጥቼ ነበረ። ግን ምን ዋጋ አለው? ለማንኛውም መልካም ልደት። ሰው የመኪና ቁልፍ በሚሰጥበት ሰዓት አንተ ሀብል ምን አይነት ችጋራ ነው? ለካ መልካምነት ያለ ቦታው ርካሽ ነው።